ለተወሰኑ ጊዜያት የማትታዩ መንፈስ ብትሆኑ ምን ታደርጋላችሁ የሚል ጥያቄ ያለው ክፍት የመጠይቅ ወረቀት ለተለያዩ ሰዎች በትኜ ነበር። ደህንነታቸውንና ሚስጥራቸውን ታሳቢ በማድረግና ነፃነት እንዲሰማቸው ስማቸውን ሳይጽፉ ጾታና እድሜ ብቻ እንዲጽፉ ነግሬያቸዋለሁ። ተረጋግተው እንዲጽፉ ሰፊ ጊዜ ከሰጠዋቸው በኋላ አንዳንዱ በሰፊው አንዳንዱ ባጭሩ መልሳቸውን ከጻፉ በኋላ የመለሱልኝን ወረቀቶች ሰብስቤ ቤት በመግባት ማንበብ ጀመርኩ። አንዳንዱ ያስቃል፣ አንዳንዱ ያስደነግጣል፣ አንዳንዱም ያሳፍራል። ያው አብዛኞቻችን እንደምንገምተው የብዙዎቹ የመጀመሪያ መልስ ባንክ ቤት ገብቼ ዘርፋለሁ የሚል ነው። እስኪ ከዚህ ውጪና በተጨማሪ ከተመለሱ መልሶች የተወሰኑትን ላጋራችሁ። መልስ 1 እንደው የማይጸዳዱ እስኪመስሉ ድረስ ትንሽ ቆሻሻ ይንካኝ የሚሉ በስራና በጉስቁልና ትንሽ ልብሳቸው ያደፈ ሰዎች አጠገባቸው ሲሆኑ እንዳይነኳቸው የሚጠየፉና እንደው በጣም ቆዳቸውን የሚወጥሩና የሚያስወድዱ ሰዎችን ሽንት ቤት ተቀምጠው ሲጸዳዱ አጠገባቸው ሆኜ እያየሁ በመታዘብ አይቻለሁ ብዬ በብጫቂ ወረቀት ጽፌ ወርውሬባቸው ወጣለሁ የሚል አየሁ። አቤት ተንኮል እያልኩ ቀጠልኩ። መልስ 2 በየቦታው እየተገኘው በሴቶች ሐሜት እዝናናለሁ። በተለይ የቅርብ ወዳጅ ጓደኞቻቸውን የሚያሙ አስመሳይ ሐሜተኞችን ሐሜት በሆነ መንገድ ሪከርድ አድርጌ ልክ ካሙት ሰው ጋር ካፌ ወይ የሆነ ቦታ ሲገናኙ ሪከርድ ያደረኩትን በስፒከር ከፍቼ የመገርጣት ሂደቱን እከታተላለሁ ይላል። ይሄ እንኳን አሪፍ ሐሳብ ነው ብዬ ቀጠልኩ። መልስ 3 የሁሉንም ሃይማኖት አባቶች ያልጋ ላይ ህይወት እከታተላለሁ። ሲጀምሩ በመሃልና ሲጨርሱ የሚሉትንና የሚሆኑትን ነገርን መስማትና ማየት እፈልጋለሁ ይላል። ይሄን የመለሰውማ ኤቲስት ነው እያልኩ ቀጠልኩ። የሴቶችን የሻወር ቤትና ልብስ የመቀየር ትዕይንት እንደ ሲኒማ ተመስጬ እከታተላለሁ ይላል። ይሄን የመለሰው እድሜ 65 መሆኑን አይቼ አቤት ሸፋዳነት አያት በመሆኛ እድሜህም አይበርድልህም እንዴ እያልኩ ቀጠልኩ። መልስ 5 ታናሽ እህቴ ማታ አልጋ ልብስ ውስጥ ተሸፋፍና በስልኳ የምታየውንና የምታወራውን እያየሁ ዝናናለሁ ይላል። ምን አጓጓህ መቼም አንተ ካሳለፍከው ውጪ አይሆን ብዬ ቀጠልኩ። መልስ 6 ባሌ እኔ በሌለሁበት የሚያደርጋትን እያንዳንዷን ነገር ያለማቋረጥ እከታተላለሁ ይላል። ተጠራጣሪ ሚስት ብዬ ቀጠልኩ። መልስ 7 ማንም በሌለበት ፈሪዋን እህቴንና ጀለሶቼን በቦክስና በጥፊ እየጠፈጠፍኩ በድንጋጤያቸው ዝናናለሁ ይላል። እረ ክፋትና ተንኮል እያልኩ ቀጠልኩ። መልስ 8 ባንክ ዘርፋለሁ ካሉት ውስጥ የአንዱ የማብራሪያ መልስ ትኩረቴን ሳበው። በዘረፍኩት ብር እነዚህን ነገሮች አደርጋለሁ። በድህነት ውስጥ ተዘፍቃ የየቀን ኑሮዋ የሰቀቀን የሆነባት ብቻዋን ልጆችን ለምታሳድግ እናት እንደተለመደው የችግር ቀኗን ለመክፋት በጠዋት ከእንቅልፏ ስትነሳ ያላሰበችውን ጠቀም ያለ ገንዘብ ትራሷ ላይ አስቀምጬ እዛው የሚኖራትን የደስታ ዓለም አያለሁ። የተለያየ ኃላፊነትና ችግር አስገድዷት አማራጭ በማጣት ሴተኛ አዳሪ ለሆነች ሴት እንደተለመደው አሰልቺ ወደሆነው ለተለያዩ ሰዎች ገላዋን የመሸጥ ስራ ስትዘጋጅ ይሄን ህይወት አቁሚ ከሚል መልእክት ጋር ጠቀም ያለ ገንዘብ አልጋዋ ላይ አደርጋለሁ። መታከሚያ አጥተው ሞታቸውን ለሚጠባበቁ ለመታከሚያ የሚሆን ገንዘብ የተኙበት አልጋ ላይ ያስቀምጣለሁ ይላል። የተወሰኑ መልሶች ይህን ይመስላሉ። አንድ የፍልስፍና መጽሐፍ ላይ እንዳነበብኩት የምናደርጋቸውን አንዳንድ ጥሩ ነገሮች የምናደርገው በቀጥታም ይሁን በተዘዋዋሪ ስለምንታይ ለታይታ በአስመሳይነት ነው እንጂ ያለመታየት ወይ መንፈስ የመሆን እድሉን ብናገኝ ከምናደርጋቸው መልካም ነገሮች ይልቅ ተንኮልና ክፋት